እንኳን ደስ አሎት ሃሩን ቲዩብ ተከፈተሎት አዝናኝና አስተማሪ ቪዲዮዎችን ለእናንተ በጥራት ያቀርባል ሀገርኛና ዓለም አቀፍ ዜናዎችን ድንቅ ቪዲዮዎችን የተለያዩ እስላማዊ ሙሐደራዎችን ዶክመንታሪዎችን ከተለያዩ የዓለማችን ቋንቋ በመተርጎም በአማረ መልኩ ለእናንተ ያቀርባል በኮምፒውተርም ሆነ በስልኮ ላጠቃቀም እጅግ አመች ነው የሃሩን ቲዩብን የፌስቡክ ገጽ ላይ ይበሉ ዌብሳይታችንን ይጎብኙ ሃሩን ቲዩብ ሃሩን የመግባት የመደገፍ የተለየን ክብካቤ የማድረግ መብት ህገ መንግስቱ አልሰጠውም በእስላም ስነ ምግባር ተራው ሰይተዋቡ لا اله الا الله يقدم من سبت احمد المحقق سعيدا كن فريدا عش بفخر في الحياة لا تبالي فالمعالي بالتحدي لا سواه كن سعيدا كن فريدا عش بفخر في الحياة لا تبالي فالمعالي بالتحدي لا سواه بالتحدي لا سواه حرر النفس ولا تحيا هباء بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ውድ ተመልካቾቻችን ይህ ፕሮግራም ሚንበር መልቲ ሚዲያ ፕሮዳክሽን ከአፍሪካ ቲቪ ጋር በመተባበር የሚያቀርብላችሁ ጉዞ ወደ ስኬት የሚል ፕሮግራም ነው እንግዲህ ተመልካቾቻችን ይህንን ፕሮግራም ባላ ፈቃድ ጉዞ ወደ ስኬት ምንድነው የሚለውን ባጭሩ ካየን በኋላ በዚህ ስር ሊታዩ የሚገቡትን ተከታታይ ፕሮግራሞችን ኢንሻአላህ እንሰራለን እንግዲህ እንግዶች አሉኝ እንግዶቼን በማስተዋወቅ እጀምራለሁኝ ይበልጥ የተሻለ የሚሆነው ደግሞ እንግዶቼ ራሳቸውን ቢያስተዋውቁ እመርጣለሁኝ እስቲ ወንድሜ ከሙባረክ ካንተ ልጀምርና ራስን አስተዋውቅልኝ ኦኬ እሺ እንሰግናለሁ ቢስሚላህ ስሜ ሙባረክ የሱፍ ይባላል ትምህርት ደረጃ የመጀመሪያ ዲግሪ በቋንቋና ስነ ጽሁፍ እንደዚሁም በሁለተኛ ዲግሪ ደግሞ በማኔጅመንት ወይንም በአስተዳደር ዘርፍ ሁለተኛ ዲግሪ አለኝ የሥራ ሁኔታ በአንድ ድርጅት ውስጥ የሥራ ኃላፊ ሆኜ እያገለገልኩ እገኛለሁ ኦኬ ኖሪ بسم الله الرحمن الرحيم እንግዲህ እኔ ስሜ ኑረዲን ቃሲም እባላለሁኝ የትምህርት ደረጃ ያው የመጀመሪያ ዲግሪ በኢንቫይሮንመንታል ሄልዝ ሲሆን ሁለተኛ ዲግሪ ማስተርሴ ቢዝነስ አድሚኒስትሬሽን ነው እንዲሁ ተጨማሪ እዛ ላይ በሄልዝ ሳይኮሎጂ በዛም ያው ሌላ ማስተርስ አለኝ ስራን በተመለከተ አንድ 5 አመት ያው በመንግስት መስሪያ ቤት ውስጥ ያው አገልግያለሁ በአሁን ሰዓት እንግዲህ የራሴን የግል ስራ እየሞካከርኩ ነው ያለሁት ይሄን መስራት ኦኬ ካልዲ بسم الله ካሊድ ኡስማን እባላለሁ የትምህርት ደረጃ የመጀመሪያ ዲግሪ በማኔጅመንት ዘርፍ በማስተርስ ዲግሪም በተመሳሳይ የትምህርት ዘርፍ ምሩቅ ነኝ የስራ ልምድ ያው በአንድ አክሲዮን ማህበር ውስጥ አስተዳደርና ፋይናንስ ኃላፊ በመሆን ያገለገልኩ ነው ፕላስ ደግሞ በተለያዩ የግል ከፍተኛ ተቋማት ውስጥ በማስተማር እገኛለሁ እሺ አመሰግናለሁ እንግዲህ ምናልባት እኔም ራሴን ላስተዋውቅና ወደ ውይይታችን እንገባለን ስሜ ሙስጠፋ መሐመድ እባላለሁ የመጀመሪያ ዲግሪ በአካውንቲንግ ወይም በሂሳብና ምዝገባ አያያዝ ሁለተኛ ዲግሪ በቢዝነስ አድሚኒስትሬሽን በፋይናንስ አስተዳደር ስፔሻላይዜሽን አሁንም ሁለተኛ ዲግሪ በፕሮጀክት ማኔጅመንት እየተማርኩ ነው ያለሁት ያው በተለያዩ ድርጅቶች በስራ አሳልፍ ያለሁኝ አሁን ደግሞ ያው በራሴ የሂሳብ ስራ በመስራት ላይ ይገኛሉ
እንግዲህ ራሳችንን ይሄን ያህል ካስተዋወቀን የዛሬ የውይይት አጀንዳችን ወደ ሆነው ጉዞ ወደ ስኬት የሆነውን ፕሮግራማችንን እናነሳለን። እንግዲህ ጉዞ ወደ ስኬት በሚለው ፕሮግራም ውስጥ ለናነሳ የምናስባቸው ተከታታይ ፕሮግራሞች አሉ ኢንሻአላህ። ኢንተርፕረነርሺፕ ወይም የሥራ ፈጠራ ምንድነው? የጊዜ አጠቃቀማችን ምን መምሰል ይኖርበታል? ጥሩ አስተዳደር ለመሆን ወይም ጥሩ መሪ ለመሆን የሚያስፈልጉ ባህሪያቶች ምንድናቸውና የመሳሰሉትን ፕሮግራሞች ኢንሻአላህ በተከታታይ እናነሳለን። ዛሬ ግን በዋናነት ኢንተርፕረነርሺፕ ወይም ደግሞ የሥራ ፈጠራ የሚባለው ርዕሳችንን እንደመወያ አንስተን ከእንግዶቼ ጋር እናሳልፋለን ባላ ፍቃድ። እስቲ መጀመሪያ ስኬት ማለት ምን ማለት ነው የሚለውን ወንድሜ ሙባረክ ካንተ ልጀምርና እስቲ ስኬትን አንተ እንዴት ትገልጸዋለህ? ያው ስኬት ስንል የተለያየ ዘርፍ ላይ ስኬቶች ይኖራሉ። ምናልባት ዛሬ ከርዕሳችንም ጋር ሊሄድ የሚችለው ከቢዝነስ ጋር ተያይዞ ያለው ነገር ይመስለኛል እና ከዚህ አንፃር ስኬት ስንል ቢዝነስ ስኬት ወይንም የንግድ ስኬትም ልንለው እንችላለን ወደ አማርኛው ስንተረጉመው። ከዚህ ጋር ያይዘን ስንሄድ አንድ ሰው እውቀቱን ያለውን ገንዘብ ጊዜውን በመጠቀም ለራሱ ለቤተሰቡ ለማህበረሰብ እንዲሁም ለሀገር ሊጠቅም በሚችል የሥራ ዘርፍ ላይ ተሰማርቶ በዛ ዘርፍ ላይ ማህበረሰቡም የሚጠቀምበት ከሚገኘው ውጤት ግለሰቡም እንደ ግለሰብ ከሚያገኘው ውጤት የሚጠቀምበት ሆኖ በዛ ላይ ደግሞ በተከታታይነት እድገት እያሳየ ሲሄድ ያኛውን በቢዝነስ ዘርፍ ስኬት ብለን ልንጠራው እንችላለን። ጥሩ። እስቲ ኑረዲን እዚህ ላይ ተጨምር። እንግዲህ ስኬት ብለን ስንል እንግዲህ ስኬት በጣም ሰፊ ነው። ሆኖም ግን ስኬት ብለን የምንለው ምናልባት በሁለት መልኩ ማየት እንችላለን። አንዱ እንግዲህ አንድ ሰው በዱንያ ላይ ሊሳካለት ይችላል። ሌላው ደግሞ በአኺራ የአኺራ ስኬት ከዓዛብ ከተለያዩ ቅጣቶች እንግዲህ ነፃ መውጣትም ያው ሌላኛው ትልቁ ስኬት ነው እንግዲህ ብዬ ነው የማስበውና ከዛ በተረፈ ግን ስኬት አንድ ሰው ተሳክቶለታል ስኬታማ ነው ብለን ልንል የምንችለው ምናልባት እንደየሰው ሊለያይ ቢችልም ስኬት አንድ ሰው በእውቀት ትልቅ ደረጃ ላይ ደርሶ ተምሮ ወይንም ቀርቶ ሊሆን ይችላል። ትልቅ ደረጃ ላይ ደርሶ ሌሎችን ሰዎች ያወቀውን ነገር ለሌሎች ማስተላለፍ ሲችል ለቀጣይ ትውልድ እንግዲህ ያ ሰው ቢያልፍም እንኳን ለቀጣይ ትውልድ የምተላለፍ አይነት ሀብት ወይንም ዕውቀት ማስተላለፍ የቻለ እንደሆነ እንግዲህ ስኬታማ ነው ብለን ልንወስድ እንችላለን። ይሄ ብቻ አይደለም። ስኬት አንድ ሰው በሚሰራው የሥራ ዘርፍ ላይ ከታች ተነስቶ ከዜሮ ተነስቶ ትልቅ ደረጃ ላይ ደርሶ በርካቶችን ከጎኑ አሰልፎ በርካቶችን ከድህነት ነፃ አውጥቶ በርካቶች እሱን አይቶ የሱን አርአያ ተከትሎ ወደ ሥራ ዓለም ገብቶ ህይወታቸውን ቀይሮ ከልመና ነፃ ወጥቶ የሚያይበት ደረጃ ላይ ሲደርስ እንግዲህ ይህ ሰው ተሳክቶለታል ልንለው እንችላለን። ከዚህ ጋር ያይዘን አንድ ሰው በአመራር በሚመራው መስሪያ ቤት ሊሆን ይችላል፣ የራሱ የግል ስራ ሊሆን ይችላል፣ አግባብ ባለው መልኩ አድል በሐቅ በትክክለኛው መልኩ በአመራር በትክክል መርቶ ሰዎች ሰራተኞቹን ሳይበድል በሱ ስር ያሉትን አካላት በአግባቡ ማስተዳደር ችሎ እነዛ ሰዎች ራሱን ውጤታማ ሆኖ እነዛም ሰዎች ውጤታማ ማድረግ ጥሩ ምሳሌ መሆን መቻል በራሱ ጥሩ ምሳሌ መሆን በራሱ ስኬታማ ያደርጋል እንደማለት ነው። በትክክል። ኦኬ። እስቲ ካሊድ ደግሞ እዚህ ላይ ተጨምሮ ነገር ካለ ብስሚላህ ስለ ስኬት መናገሩ ከባድ ነው። ምክንያቱም ያው ሁሉም ሰው እንደየዘርፉ ነው ስኬትን የሚተረጉመውና
ለስፖርተኛው ስኬት ማለት ሌላ ነው ለዳኢው ስኬት ማለት ትርጉም ወጥተው ሌላ ነው ለቢዝነስማን ወይም ደግሞ ለነጋዴው ስኬት ማለት ሌላ ትርጉም ነው የሚኖረውና ግን በተቀላላው እኔ ስኬትን ሳየው ከሶስት ነገሮች አንፃር ነው ማየው የመጀመሪያው ከዓላማ አንፃር ነው ማንንም ሰው ዓላማውን አሳክቶ ሲገኝ ስኬታማ ነኝ ማለት ይችላል ግን ይሄን ብቻም በቂ ማራለም ዓላማውን አሳክቶ just ዓላማው ብቻ ስለተሳካ ስኬታማ ነኝ ብቻም ሳይሆን ዓላማው የሰውየውን ህይወት የሚቀይር መሆን መቻል አለበት ይሄ በሁለተኛ ነገር የሚይዘው ነው በሶስተኛ ደግሞ ስኬት ራስን ብቻ ብትቀይር ምናልባት የራስን ብቻ ዓላማ ብታሳካ ስኬታማ ነኝ ማለቱም ምናልባት ሙሉ ላይ ያደርገው ይችላል ስለዚህ ራስን የምትለውጥበት ዓላማን የምታሳካበት በተጨማሪ ደግሞ አንተ በመሳካት በጎንህ በፊትህ ኳላ ሰዎቹ ውጤታማ የሚሆኑበት ሲሆን ሞር ስኬት እንለዋለን በአጠቃላይ ግን ስኬት ያው ብዙን ጊዜ ከዓላማ ጋር ነው የሚያያዘው ዓላማህን አሳካ ሲባል ስኬታማ ነው ማለት ነው ኦኬ ቴንክ ዩ አመሰግናለሁ እንግዲህ በተለያየ መንገድ ሁላችሁም የተለያየ ነጥብ አንስታችኋል ዋናውና ትልቁ ነገር እንግዲህ እንደ ሙስሊም መናያቸው ነገሮች ይኖራሉ ስኬት ስንል የዱንያዊ ስኬት አለ በዚህ ዓለም ላይ የምናገኘው ስኬት አለ አኺራዊ ስኬት አለ በዛኛው ዓለም ላይ የምንመኘው ስኬት አለ እንግዲህ እስልምና ሁለቱንም ዓለም እንደ አንድ ወፍ ሁለት ክንፍ እንድንይዝ ነው ባላንስ ማድረግ እንድንችል ነው የሚያስተምረን ስለዚህ ለምሳሌ አንድ ወፍ እየበረረች አንድ ክንፏ የተጎዳ ከሆነ ፕሮፐርሊ መብረር ወይ በስርዓቱ መብረር አትችልም ስለዚህ ዱንያንም አኺራንም እያመዛዘንን መሄድ መቻልና በዚህ ምድር ላይ ስንኖር ጥሩ ነገር ሰርተን ለዛኛው ዓለም የተሻለ ነገር አሳልፈን መሄዳችን ስኬታማ እንድንባል ያደርገናል ነው እንግዲህ ጀነራሊ የተነሱት ነገሮች እነዚህ ናቸው ስኬትን በተመለከተና እስቲ እንግዲህ ስኬትን ይሄን ያህል ካየነው ዛሬ እንድንወያይበት እንደ አጀንዳ ያዝነው ኢንተርፕረነርሺፕ ምንድነው ወይም ስራ ፈጠራ ማለት ምንድነው ኢንተርፕረነር ወይም ስራ ፈጣሪ ማለትስ ምን ማለት ነው ይሄንን ነገር እንዴት ታዩታላችሁ እስቲ ከካሊድ ልጀምር ደግሞ ኢንተርፕረነርሺፕ ወይም ደግሞ በአማርኛችን የሥራ ፈጠራ የምንለው ነገር ምናልባት ለ21ኛው ክፍለ ዘመን ሁሉም ክፍለ ዘመኖች የራሳቸው ስም አላቸውና በ21ኛው ክፍለ ዘመን የቴክኖሎጂና የሥራ ፈጠራ ክፍለ ዘመን የሚለው ነውና ወደ ትርጉሙ ስንሄድ ምናልባት ከኢኮኖሚ ጥሬ ሀብቶች ውስጥ ከአራቱ ኢኮኖሚ ጥሬ ሀብቶች ውስጥ አንደኛው ይሄ የሥራ ፈጠራ የምንለው ነው የመጀመሪያው መሬት አለ ማንኛውም ኢኮኖሚ የሚንቀሳቀስበት ሁለተኛው ካፒታል አለ ካፒታል ደግሞ ነው በጥሬ ገንዘብ ሲሆን ነው ሶስተኛው ደግሞ የጉልበት አለ እነዚህን መሬትን ገንዘብን ወደ ተለያዩ የሚፈልጉ ነገሮች የሚቀየርልን ሰው አለ በአራተኛ ደረጃ ላይ የተለያዩ ኢኮኖሚስቶች ያስቀመጡት ለአንድ ኢኮኖሚ ጥሬ ሀብት የሚባለው ይሄ ኢንተርፕረነርሺፕ ወይም ደግሞ የሥራ ፈጠራ የምንለው ነው ወደ ትርጓሜው ስንሄድ እንግዲህ ብዙ ጊዜ የተፈጥሮ ሳይንስ ላይ ያሉ ጽንሰ ሐሳቦች በተለያዩ ነገሮች ሊተረጎሙ ይችላሉ ለምሳሌ ከስር መሰረታቸው ከመሰራረታቸው ከቃሉ መሰራረት ላይ ሊተረጎም ይችላልና ኢንተርፕረነርሺፕን ስናየው ኢንትሪፕሪንዲ የሚለው ከፈረንሳይኛ ቃል የተገኘ እንደሆነ የተለያዩ የኢኮኖሚክስ ምሁራን ያስቀምጡታል በ17ኛው ክፍለ ዘመን አካባቢ የተለያዩ የራሳቸው ምንድነው አንደርቴከር ወይም ደግሞ ሪስኮችን ወስዶ የሚሰሩ የሚንቀሳቀሱ ሰዎችን just ኢንትሪፕሪንድ ይሉታልና ስር መሰረቱም የኢንተርፕረነርሺፕ የሚለው በእንግሊዘኛው ከፈረንሳይኛ ቃል የመጣ ነው ወደ ዋናው ኮንሰፕት ደግሞ ወደ ዋናው ስንሄድ ብዙ ጊዜ ከሁለት ነገሮች ጋር ይመሳሰላል አንደኛው ምንድነው የሆነ ስራን ሪስክ ወስደህበት ከሰዎች ሪስክ ስንል እስቲ እንደው ለተመልካቾቻችን ግልጽ እንዲሆን ሀላፍትና ነው ወስደህበት ከሌሎቹ ሰዎች ለየት ባለ መልኩ የምትሰራው ከሆነ just ኢንተርፕረነር ይባላል ከስሙ ማወጣጡ ስናየው እንደ አጠቃላይ ግን ስናየው እንደ ሂደትም የሚያዩት ምሁራኖች አሉ እንደ ፕሮሰስ የተለያዩ ግብአቶችን ተጠቅመ ለኢኮኖሚው ግብአት የሚሆኑ ውጤታማ የሆኑ ነገሮችን የመፍጠር ሂደትም የሚሉ አሉ
እንደ ጥበብም የሚቆጥሩት አለው አንተርፕረነርሺፕ ወይም የስራ ፈጠራ አዳዲስ ነገሮችን የመፍጠር ፕላስ ደግሞ የተፈጠሩትን አሻሽሎ መስራትን እንደ ጥበብ የሚታይም ነገር አለና ከዛ አንፃር ነው። ኦኬ እስቲ ኑሬ ኢንተርፕረነር እና ኢንተርፕረነርሺፕ ምንድነው ልዩነታቸው? እንግዲህ ኢንተርፕረነርሺፕ የሚለውን በመጀመሪያ ደረጃ ትርጉሙን ያው ኻሊድ የተወሰነ ያህል ብሎታል። ምናልባት አንዳንድ ኢኮኖሚስቶች የገለጹበት አገላለጽ አለ። አሁን ለምሳሌ እንደ ጆሴፍ የገለጸበት አገላለጽ ምንድነው? የነበረውን ነገር አጥፍቶ በአዲስ መልክ ቀይሮ ማምጣት በአዲስ መልክ በተሻለ መልክ ማለት ነው ቀይሮ ማምጣት እንግዲህ ይሄም አንዱ የኢንተርፕረነር ነው ብሎ ነው የተገለጸው። ይህ ማለት ምን ማለት ነው? የነበረውን ምርት ሊሆን ይችላል አንድ ፕሮዳክት ሊሆን ይችላል ወይ ደግሞ ሰርቪስ አገልግሎት አሰጣጥ ሊሆን ይችላል። ያ የነበረውን አገልግሎት ወይንም ደግሞ ፕሮዳክት ወይንም ምርት እንደነበረ እንዲቀጥል ሳይሆን ሻል ባለ መልኩ ያኛውን አጥፍቶ በተሻለና በተስተካከለ መልኩ ማምጣት እንግዲህ በዚህ መልክ ገልጾታል ማለት ነው። ሌላው ከዚሁ ጋር ተያያዥነት ያላቸው ነገር ምንድነው? አንድን ነገር መፍጠር አስፈላጊውን ጊዜ ወስዶ ማለት ነው። ምክንያቱም አንድ ነገር ለመፍጠር ስትፈልግ አንድን አዲስ ሐሳብ ለማምጣት ስትፈልግ ጊዜ መስጠት ይፈልጋል። ጊዜው በቂ ጊዜ ሰጥተህ ጥናት አድርገህበት ጥረቶችን አድርገህ እንግዲህ አዲስ ነገር ስታመጣ ይሄም ያው የኢንተርፕረነር ትርጉም ነው ማለት ነው። ምናልባት መጨረሻ ላይ በሁለት ኢንተርፕረነር እና ኢንተርፕረነርሺፕ ምንድነው ዲፈረንሳቸው የምለው ይሄ ኢንተርፕረነርሺፕ የምንለው ምንድነው? ሰውየው ወይንም አንድ ባለሙያ ሆነና በአንድ በነበረው ተቋም ውስጥ እየሰራ ድርጅቱን እያስተዳደረ ወይ በሙያውን ባለው ሁኔታ እየሰራ አዳዲስ አይዲያዎችን እየፈጠረ ሊሆን ይችላል። ግን ምንድነው በሌላ ተቋም ውስጥ ነው ያለው ይሄ አካል ማለት ነው። የሌላውን ተቋም ስራ ነው እያስከደ ያለው። ኢንተርፕረነርሺፕ ስንል ግን ምንድነው የራሱ የሆነውን ተቋም ነው ፈጥሮ አዲስ ያልነበረውን ተቋም አዲስ ነው የሚፈጥረው። ከዚህ ጋር አያይዤ ልነግር የምፈልገው ነገር ምንድነው? አንድ ሰው ለምሳሌ እንበልና አንተ እንዴ አባትህ ነጋዴ ናቸው እንበል በዛው ቤት ውስጥ ነው ያደግከው። ስለዚህ በዛው ቤት ውስጥ አድገህ ሱቅ አሰራሩ ምን ኤቭሪቲንግ ታውቀዋለህ እያንዳንዱ ነገር ታውቀዋለህ። ስለዚህ ነገ አንተም ያው ያንኑ ሱቅ ብትቀጥልበት ኢንተርፕረነርሺፕ አትባልም ማለት ነው። ምክንያቱም ኦሬዲ ልምድ ያለው ባህል ተከትለህ ነው እየሰራህ ያለው። ምናልባት አንተ የነጋዴ ልጅ ሆነ ወደ ግብርናው ገብተህ በግብርና አዲስ ነገር ፈጥረህ ውጤታማ ስትሆን ያኔ ነው ተስፋ ፈጣሪ ልትባል የምትችለው ነው ማለት ነው። ሙቤስቲ በዚህ ጉዳይ ላይ ያልተነሳ የምትለው ነገር የምትጨምረው ነገር ካለ? በእርግጥ ኢንተርፕረነርሺፕ እና ኢንተርፕረነር ላይ ያው ሁለት ካሊድም ኑረዲንም በደንብ ያነሱት ይመስለኛል። ግን ኢንተርፕረነር እና ኢንተርፕረነርሺፕ ላይ ብዙ ጊዜ በተለያዩ ፊልዶች የተለያየ ትርጓሜ ይሰጣቸዋል። አሁን አንዳንድ ጊዜ ኢኮኖሚስቶችን ስናይ የሚሰጡት ትርጓሜ አለ። ሳይኮሎጂስቶች ከሚሰጡት የራሳቸው ትርጓሜ አለ። ካፒታሊስቶች እንደዚሁ የሚሰጡት የተለያዩ ትርጓሜዎች አሉ። ለምሳሌ ወደ ኢኮኖሚስቶች ስንመጣ ምንድነው የሚሉት? የተለያዩ ሪሶርሶችን በመጠቀም ለምሳሌ ሌበር ሊሆን ይችላል፣ ጉልበት፣ ጥሬ ዕቃን በመጠቀም አንድን ምርት የነበረን አሻሽሎ መስራት ሊሆን ይችላል። ወይንም ወደ አገልግሎት ስንመጣ ደግሞ ያለውን አገልግሎት በፊት የነበረ አገልግሎትን የተለያዩ አሴቶችን በመጨመር ከነበረው የተሻለ አቅርቦ ማቅረብ የነበረውን ወይንም ደግሞ በኢኮኖሚ ውስጥ ያልነበረ something new ያልነበረ ያንን ነገር ህብረተሰቡ ጋር ቢወርድ ለህብረተሰባዊ ጥቅም ያስገኛል ብሎ ያሰበውን አይዲያዎችን ወስዶ የራሱን ጉልበት ሪሶርስ በመጠቀም
ሊፈጠር የሚችል ነገር ወይንም ያን የፈጠረውን ሰው ኢንተርፕረነር ልንለው እንችላለን ብለው ነው የሚያነሱት። ወደ ሶሻል ሳይኮሎጂስት ስንሄድ ደግሞ እነሱ የሚያስቀምጡት ምንድነው ቅድም የተባለውን ነገር እንዳለ ሆኖ ህብረተሰቡን ሊጠቅም የሚችል በህብረተሰቡ ኑሮ ላይ የተለየ ለውጥ ሊያመጣ ለፕሮፊት ቤዝድ ሳይሆን ከጥቅም ጋር የተያዘ ብቻ ሳይሆን ከዛ ባሻገር ህብረተሰቡ ውስጥ ያሉትን ችግሮች በቋሚነት ሊቀይር የሚችል ወይንም ሊያስወግድ የሚችል ነገርን መፍጠር የቻለን ኢንተርፕረነር ልንለው እንችላለን ብለው ነው የሚያስቀምጡት። ጄኔራሊ ግን ብዙዎቹ ስኮላርስ ወይንም ምሁራን የሚስማሙበት ምንድነው አንድን ፕሮብለም ወይንም አንድን ችግር አይቶ በዛ ችግር ላይ ጥልቅ ትንታኔ ሰጥቶበት በራሱ ማለት ነው በአካባቢው ያለውን ኦፖርቹኒቲ እድል በእሱ ባለበት ኤሪያ ላይ አካባቢ ያለውን እድል በመጠቀም የነበረውን ነገር አሻሽሎ ወይንም የሌለን ነገር ያ ነገር ቢሰራ በኢኮኖሚው ላይ በማህበረሰብ ላይ አዲስ ለውጥ ያመጣል አዲስ ነገር ይፈጥራል ብሎ ያለውን ነገር ሰርቶ ለህብረተሰቡ ማቅረብና ከዛም ደግሞ ጌን የሚያደርገውን ነገር ሲፈጥር ያ ሰው ኢንተርፕረነር ልንለው እንችላለን። እና ፕሮሰሶቹ እንዳለ አሁን ያልኩ ፕሮሰስ በኢኮኖሚው ልንለው እንችላለን፣ በሳይኮሎጂው በሶሻል ፕሮሰስ ውስጥ ያለው ሂደት ኢንተርፕረነርሺፕ ብለው ያስቀምጡታል። ከዚህ አንፃር እሺ አመሰግናለሁ። ተመልካቾቻችን እንግዲህ ኢንተርፕረነርሺፕ ማለት ምን ማለት ነው፣ ኢንተርፕረነርስ ማለት ምንድነው የሚለውን ለማየት ሞክረናል። ከረፍት በኋላ ተመልሰን እንመጣለን። ሳትርቁ ቆዩን። ሰላም አለይኩም ወራህመቱላሂ ወበረካቱ። كن سعيدا كن فريدا عش بفخر في الحياة لا تبالي فالمعالي بالتحدي لا سواه كن سعيدا كن فريدا عش بفخر في الحياة لا تبالي فالمعالي بالتحدي لا سواه بالتحدي لا سواه حرر النفس ولا تحيا هباء بسم الله الرحمن الرحيم ተመልካቾቻችን ካፍታ ቆይታ በኋላ ተመልሰናል። ከረፍት በፊት ስንወያይበት የነበረው ነገር ኢንተርፕረነርሺፕ ወይም ስራ ፈጠራ ምን ይመስላል፣ ኢንተርፕረነር ወይም ስራ ፈጣሪ ማለት ምን ማለት ነው የሚለውን እያየን የነበረው። እንግዲህ እንግዶቼ ያነሱ የነበረው ነገር ምንድነው ኢንተርፕረነርሺፕ ወይም ስራ ፈጠራ ብሎ ማለት አንድን ያልነበረን ነገር መስራት ወይም የነበረን ነገር ደግሞ አሻሽሎ ለማህበረሰብም ለራስም በሚጠቅም መልኩ ማዋል ኢንተርፕረነርሺፕ ወይም ሂደቱ ይሄን ኢንተርፕረነርሺፕ ሲባል፣ ኢንተርፕረነር ደግሞ ያ ግለሰብ ስራ ፈጣሪ የሚባለው ግለሰብ ነው። እንግዲህ ኢንተርፕረነር ስንል ወይም ስራ ፈጣሪ ስንል ለአንድ ነገር የማድረግ አቅሙ ኖሮት አቅሙ መኖር ብቻውን ደግሞ በቂ አይደለም፣ ያንን ነገር ለማድረግ ፍላጎትና ተነሳሽነት ያለው ሲሆን ከዛም ደግሞ ባሻገር ደግሞ በተደጋጋሚ ወንድሞች ሲያነሱት የነበረው ሪስክ ይያሉ ስጋት ነው። እንግዲህ አይደል ማንኛውም ስራ በመንሰራበት ጊዜ ስጋት ይኖረዋል። ያንን ስጋት ደግሞ ኃላፊነት ወስዶ ባተርፍም በከስርም እሰራዋለሁኝ ብሎ ኃላፊነት ወስዶ ለመስራት ተነሳሽነት ያለው ነገር ግን እከስራለሁኝ ብሎ ሳይሆን የሚያስቀምጠው አተርፋለሁ፣ ከዚህ ነገር እጠቀማለሁ፣ ማህበረሰብም ይጠቀማል፣ ሀገርም ታድጋለች ትለማለች ብሎ ይሄንን ኃላፊነት ወስዶ የሚሰራው ግለሰብ ስራ ፈጣሪ ብለን እንለዋለን ነው። እንግዲህ እዚህ ላይ እንደው አልተነሳም ብላችሁ የምትሉት ነገር ካለ እድሉ ልስጣችሁና ወደ ቀጣዩ ራሳችን እንሄዳለን። ምናልባት ማንሳት የምፈልገው ነገር ምንድነው እስካሁን እየተነሳ ያለው ነገር ከቢዝነሱ አንግል ነው እና በአሁን ጊዜ ደግሞ ዘመናዊ ኢንተርፕረነር ወይም ደግሞ ዘመናዊ ስራ ፈጣሪ የሚባሉት ከቢዝነሱም አንጻር አውጥቷቸው ወደ ድርጅትም ይወሰዳል። ለምሳሌ ድርጅት ላይ ሰራተኛ የሆነ ሰው ምናልባት ድርጅቱ ኪሳራ ውስጥ ሊሆን ይችላል ወይም ደግሞ ለድርጅቱ ተልእኮ፣ ለድርጅቱ ራዕይ፣ ለድርጅቱ አላማ ከፍተኛ የሆነ አስተዋጽኦ አድርጎ ድርጅቱን ስኬታማ የሚያደርግ ሰው እንደ ኢንተርፕረነርም ይቆጠራል እና ሁሌ ኢንተርፕረነር ሲባል ከቢዝነሱ መንገድ አይደለም። ዘመናዊ ተቀጣሪም ኢንተርፕረነር የሚሆንበት አጋጣሚዎች አሉ። ለድርጅቱ መሳካት ወይም ደግሞ ለድርጅቱ ትርፋማነት ትልቁን ሚና የሚጫወተው ይሄ ግለሰብ ሆነ እንደ ኢንተርፕረነር የምንቆጥርባቸው ሁኔታዎች አሉ። ሌላ የምታነሱት ነገር አለ? ኦኬ ምናልባት ማንኛው ነገር እንግዲህ ያው ታሪካዊ ወደ ኋላ መለስ ብለን ያው የምናየው ትርጉሞች ይኖሩታልና በፊት እንግዲህ ከዚህ በነበሩት ክፍለ ዘመናት
ኢንተርፕረነር የሚባለው ከገበሬዎች ግብርን በመሰብሰብ ያኔ እንግዲህ እንደአሁን እንደ ዘመናዊ ሲስተሞች አልነበሩም ቴክኖሎጂው ምኑ አሁን እንግዲህ የምናያቸው በርካታ ነገሮች ባልነበሩበት ጊዜ ከገበሬዎች ግብር ይሰበስብና በመንግስት በኩል ሆኖ ፍቃድ አውጥቶ ማለት ከመንግስት ሀገሪቷን ኦር ከሚያሳድረው ፍቃድ አግኝቶ ምንድነው የሚያደርገው? ኦኬ ቅርታ ኑሬ እሱን እስቲ ታሪካዊ ሂደቱ ላይ እናነሳዋለን። እንደው መጀመሪያ ቃሉ ትርጓሜ ላይ እሱ ላይ እንደው የምናነሳው ነገር ካለ እሱ ላይ እንሂድና ታሪካዊ ሂደት ላይ እንሄዳለን። ሙባረክ የምታነሳው ነገር አለ ታሪካዊ? ምናልባት ይሄ ኢንተርፕረነር ላይ ወይንም ስራ ፈጠራ ላይ አንዳንድ ጊዜ ብዥታዎች አሉ። በእነዚህ ኦን ማኔጀርስ ወይንም ባለቤት እና ስራ ፈጣሪ በሚባለው ላይ ብዙ ጊዜ የተምታታ ሀሳቦች ይነሳሉ። አክቹአሊ ሁለቱም ያመሳስላቸው ነገር አለ፣ የጋራ ነገር። አሁን ለምሳሌ አንድ ባለሀብት ወይንም ቢዝነስማን ልንለው እንችላለን ከኢንተርፕረነሩ ጋር አንዳንድ ጊዜ ባለቤት ብቻ ሳይሆን ኢንተርፕረነር ሊሆን ይችላል። ስራውን ቅድም ባልነው አግባብ ሪሶርሶቹን ተጠቅሞ ያለውን ነገር ቀይሮ ሊሆን ይችላል። አዳዲስ ሰርቪስ አገልግሎት ወይንም ፕሮዳክት ምርት በማምጣት የተባለውን አግባብ ሲያደርግ ኢንተርፕረነር ሊሆን ይችላል፣ ነጋዴም ቢሆን። ነገር ግን በትክክል ኢንተርፕረነር ብለን የምናስቀምጠው አካል ማን ነው ብለን ስናስብ ተመሳሳይነት አላቸው። አሁን ለምሳሌ በቢዝነስማን እና በኢንተርፕረነር ተመሳሳይ የሆነ እንትኖች አሏቸው፣ ልዩነትም አላቸው። ኦፍ ኮርስ ተመሳሳይ ባህሪያቸውን ስናይ ሁለቱም ሪስክ ቴክ ያደርጋሉ። ኖርማል ቢዝነስማንም ኢንተርፕረነርም ለሚሰሩት ስራ ለሚያቀርቡት ሰርቪስ ሪስክ ወስደው ነው ወይንም ስጋት ወስደው ሊከሰት የሚችለውን ኪሳራ ሊሆን ይችላል፣ ኢሜጅ ገጽታ መጥፋት ሊሆን ይችላል። በዛ ፕሮዳክት ወይንም አገልግሎት ምክንያት በተለያየ ምክንያት ሊፈጠር የሚችለውን ነገር ሪስክ ወስደው መስራታቸው የጋራ ሲሚላር ያደርጋቸዋል። ዲሲሽን ሜከር ናቸው ሁለቱም ጎን ላይ ውሳኔ የሚሰጡን አካላት ናቸው። ሁለቱም ብዙ ጊዜ ሪሶርስ ወይንም የግብአት ችግር ኖሮባቸው ነው በዚህ አግባብ አንድነት አላቸው ብለን እናስባለን። ልዩነትም ደግሞ አላቸው። ልዩነቱ ምንድነው? አሁን ብዙ ጊዜ ኢንተርፕረነሩ ኤጀንት ፎር ቼንጅ ነው፣ የለውጥ ሐዋርያ ነው። ኦኬ ቢዝነስማኑ ወይንም ኖርማል ትሬደር ምንለው አካባቢ ግን ያ ነገር ላይ ይጠበቅ ይችላል። ያለውን ስታትስ ኮ የነበረውን ሂደት ከቤተሰብም ሊሆን ይችላል ወይንም ቀደም ኑረዲን እንደተቀመጠ ማስኬድ ከቻለ አለ በዛ አካባቢ ልዩነት አላቸውና ኢንተርፕረነሩ ኦል ራውንድድ ፐርሰናሊቲ ዴቨሎፕ ያደረገ ነው። ከብዙ መስክ ቅድም እንዳለው የተለያየ እንትኖች ይኖሩታል። ኖርማል ቢዝነስማን የምንለው ግን ፕሮፊት ሜክ አድርጎ የተሻለውን ነገር ለማግኘት የሚካሄድበት አግባብ አለና በሁለቱ መካከል ልዩነቶች አሉ። አሁን ማኔጀርስ ወይንም ቢዝነስማን የምንለውና ኢንተርፕረነር በቫልዩ ደረጃ የሚለያይበት ነገር አለ። አንዳንድ ጊዜ ብዙ ጊዜ የምናየው ምንድነው አንድ ስራ ይሰራ ነበር አንድ ሰው ከዛ ወጥቶ ስራ ሲጀምር ኢንተርፕረነር ነው የሚል ስም የሚሰጥበት አግባብ አለ። በቃ ኖርማል የቤተሰብ ስራ ሊሆን ይችላል ወይ ከአካባቢ የሚያውቀውን ስራ ሊሆን ይችላል። በፊት ሲሰራው የነበረውንም ስራ ሲቀጥል ኢንተርፕረነር እሱን እንግዲህ የበለጠ የያዝናቸው አጀንዳዎች አሉ። ካራክተሪስቲክስ የሚለው ባህሪ መገለጫቸው ምን አይነት ነው የሚለውን አሁን ያነሳቸውን ከሌላው የቢዝነስ ፐርሰን ወይም ከነጋዴ እነዚህ ስራ ፈጣሪዎች የተለየ የሚያደርጋቸው ምን አይነት ባህሪያት ሲላበሱ ነው የሚለውን በሰፊው እናየዋለን። እስቲ ቀጥሎ ደግሞ ይሄ ስራ ፈጣሪነት ወይም ደግሞ ስራ ፈጠራ የሚሉት ነገሮች እንግዲህ ተመልካቾቻችን ግር እንዳይላችሁ ኢንተርፕረነርሺፕ ስንል ስራ ፈጠራ ኢንተርፕረነር ስንል ስራ ፈጣሪ በሚል ተረዱን። እንግዲህ ይሄ ቃል ተደጋግሞ አማርኛውን ለመጥራት ስለሚከብድ አንድ ወርድ ነው ኢንተርፕረነርሺፕ ስንል እና ይሄ ቢደጋገም ቅር እንዳትሰኙብን። እስቲ ታሪካዊ ሂደቱን ካንተ ልጀምር። ያው እንደ ማንንም ማህበራዊ ሳይንስ ካሉ ጥንሰ ሀሳቦች
አንተርፕረነርሺፕ የራሱን የቻለ ታሪካዊ ሂደቶች አሉት። ምናልባት ብዙ ምሁራን አንተርፕረነርሺፕን እንደ ሀሳብም እንደ ስራም የዛሬ 200 ዓመት እድሜ እንዳለው አርግተው የሚቆጥሩ ምሁራኖች አሉ። ምክንያቱም ያው አንተርፕረነርሺፕ ከ200 ዓመት በፊት ነበር የሚሉም አሉ። የተወሰኑት ደግሞ 200 ዓመት ብቻም ሳይሆን ከዛ በፊትም ነበር የሚሉ አሉና አሁን ያለንበት ደረጃ ያለው ኮንሰፕት ወይም ደግሞ ጽንሰ ሐሳብ ስራውም እነዚህ ያንዳንዱ ክፍለ ዘመናትን ሲሻገር ሲመጣ ያዘበት ሁኔታ ነው ያለውና እስቲ ከ14ኛው ክፍለ ዘመን ላይ ስንጀምር እንግዲህ ቅድም መግቢያችን ላይ እንዳልነው ዋና ጽንሰ ሐሳቡ አንተርፕረነርሺፕ መጀመር የጀመረው ከ14ኛው ክፍለ ዘመን ጀምሮ ነው ብለናልና ቅድም ትንሽ ወንድሜ ኑረዲንም ጀምሮት ነበርና ይሄ ጽንሰ ሐሳቡ የጀመረው ምንድነው በፊት ግብርና ለተለያዩ መንግስታት ወይም ደግሞ በ14ኛው ክፍለ ዘመን እንደ ትልቁ ሀብት ግብርና ነበረ። ያው ዓለማችን ብዙ ምርገትም አልነበራትም የዛኔና የዛኔ ምንድን ነበር ሲደረግ የነበረው መንግስታት ይሄንን ከተለያዩ ገበሬዎች የሚሰበስቡትን ግብር መሰብሰብ አለባቸው። ይሄንን ግብር ደግሞ ለመሰብሰብ እንዳሁን እንግዲህ የተለያዩ ኢንፍራስትራክቸሮች ቀላል አልነበረም። ስለዚህ የሚደረገው ነገር ምንድነው ከራሱ ገበሬው ግብሩን ከመክፈሉን ባሻገር የተለያዩ የገበሬዎቹንም ግብሮች ሰብስቦ ለመንግስት የሚከፍልበት ሁኔታ ነበርና ቀድሞ የራሱን ግብር ይከፍላል። ከዛ በኋላ ግን ቅድም እንዳልነው ስጋቶችን ወስዶ በመግቢያችን ላይ ያው አንተርፕረነርሺፕ በደንብ እንትን ብለናል ዲፋይን አድርገናልና ኃላፊነቶችን ወስዶ ስጋቶችን በኃላፊነት ወስዶ የራሱን ግብር ከከፈለ በኋላ የሌሎቹ ገበሬዎችን ግብር ከመንግስት ፍቃድ አውጥቶ ይሰበስብ ነበር እንደ ታክስ ወኪል ሆኖ ማለት ነው። ስለዚህ አሁን ይሄ አንተርፕረነርሺፕ ለነበረው ጽንሰ ሐሳብ እንደ መነሻነት የሚቀርብበት ሁኔታም አለ። ምክንያቱም ይሄ ሰውዬ ድርቆች ይኖራሉ፣ የተለያዩ ወንበዴዎች ይኖራሉ፣ የሰበሰበውን ታክስ ሊሰርቁት ይችላሉ። ግን ይሄ ሁሉ ነገሮችን ኃላፊነት ወስዶ የሁሉ ስጋቶችን ኃላፊነት ወስዶ ሰብስበው ለመንግስት ያስረክብ ነበር። ሲያስረክብ ግን እንደገና ሌሎች ስጋቶች አሉት። ምንድነው መጀመሪያ የሱን ግብር ከከፈለ በኋላ የሰበሰባቸው ግብሮች ካነሱ እሱ የሚከፍልበት ሁኔታ ነበረ። ግን እሱ የራሱን ግብርና ግብር ከከፈለ በኋላ የሚሰበስባቸው ግን በልጦ ከተገኘ ነው መንግስት ለዚህ ሰውዬ ክፍያ የሚከፍለው ማለት ነውና 14ኛው ክፍለ ዘመን በግብርናው አካባቢ ላይ ነበረ። ወደ 15ኛው እና ወደ 16ኛው ክፍለ ዘመን ስንሸጋገር 14ኛው ክፍለ ዘመን እንደ መሰረት የሆነላቸው ምንድነው እነዚህ ገበሬዎች አንተርፕረነር ልንላቸው እንችላለን። ምክንያቱም ተጨማሪ ስራ ኃላፊነት ወስዶ እየሰሩ ነው። እዚህ ጋር ያርሳሉ፣ እዚህ ጋር ደግሞ ግብር ይሰበስባሉ። ስለዚህ ያው ቅድም የጠቅስኳቸው ስጋቶች እንዳሉ ሆኖ ማለት ነው። ስለዚህ ምንድነው የተጀመረው በተጨማሪ በሚያገኙት ገንዘብ ወጣ ብለው ሌላ መሬቶችን የመግዛት ሂደቶች ነበሩ። በተጨማሪ ደግሞ አናሳ መሬት የነበራቸው ገበሬዎችም ወጣ ብለው መሬቶችን የመግዛት ነገር ነበራቸውና ተጨማሪ ገቢ አለ። ተጨማሪ ገቢ ካለ ደግሞ ተጨማሪ መሬት ፕላስ ደግሞ ተጨማሪ ጉልበትም ይገዙ ነበር። ስለዚህ እነዚህ ቅድም ዴፊኒሽናችን ላይ ያጠቀስነው ነገር ምንድነው አንተርፕረነርሺፕ ማለት ሀብትን ማካበት ነው ብሎም ዲፋይን የተደረገበት ሁኔታ ነው ያለውና 14ኛው ክፍለ ዘመን ሞሮፍ አብዛኛው ጽንሰ ሐሳቦች የዛን ይወሰዱት 15 እና 16ኛው ክፍለ ዘመን ሞሮፍ የማስፋፊያ ስራዎች ነበር የሚሰሩ የነበሩት። ተጨማሪ መሬቶች ተጨማሪ ጉልበቶች ይገዙ ነበር። ተጨማሪ ገቢም በዛው መሰረት ይመጣል። ወደ 17ኛው ክፍለ ዘመን ስንመጣ 17 ክፍለ ዘመን ባጭሩ ስናጠቃልለው የግንባታ ክፍለ ዘመን በሚል ነው የሚታወቀውና በዚህ ላይ ግንባታውን የሚያካሂዱት ባለሙያዎች አብዛኛውን ግንባታ ያካሂዱትም ኢንቨስተሮች የምንላቸው ያካሂዱትም በጣም ከፍተኛ የሆነ ስጋቶች ነበሩበት። ይሄንን ስጋትን ወስዶ በ17ኛው ክፍለ ዘመን የተለያዩ ትምህርት ቤቶች የተገነቡት፣ የተለያዩ ሆስፒታሎች፣ የተለያዩ ድልድዮች፣ የተለያዩ ህንጻዎች በ17ኛው ክፍለ ዘመን ነው የተገነቡትና እነዚህን ግንባታዎችን የተለያዩ ስጋቶችን ኃላፊነት ወስዶ ሲገነቡ የነበሩ ስራ ፈጣሪዎች ወይም ደግሞ አንተርፕረነርስ የምንላቸው ሰዎች ነበሩና ሞሮፍ ይሄኛው 17ኛው ክፍለ ዘመን ከግንባታ ጋር የተያያዘ ነው። ከዛ በኋላ ወደ 18ኛው ክፍለ ዘመን አሁን ወዳለንበት ክፍለ ዘመን ደግሞ ትልቁን መሰረት የጣለልን 18ኛው ክፍለ ዘመን ነው።
18ኛው ክፍለ ዘመን ትልቅ ትኩረት የተሰጠው ለኢንዱስትሪዎች ነበረ ለኢንዱስትሪ ምርቶች ነበረ ምክንያቱም የተለያዩ ፈጠራዎች መምጣት የጀመሩትም በ18ኛው ክፍለ ዘመን ነው ለምሳሌ የጥጥ መፈልፈያ በአሜሪካው ዊትኒ ኢንቨንት የተደረጉት በዛኔ ነው የተለያዩ ማሽነሪዎች ለኢንዱስትሪ የሚያገለግሉ ወይም ደግሞ በኢንዱስትሪ አብዮት የምንለው ክፍለ ዘመን ነበርና የዛኔ አሁን ለነበረ መሰረት ትልቅ እንትን የጣለው ነው 18ኛው ክፍለ ዘመን በተለይ ይሄ ኮሙኒኬሽን ላይ ኢንፍራስትራክቸር ላይ ለምንለው መኪና አውሮፕላን ባቡሮች የተለያዩ ነገሮች ትልቁን መሰረት የተጣለው በ18ኛው ክፍለ ዘመን ነው በ18ኛው ክፍለ ዘመን እንደ ትልቅ አንተርፕረነር ሊወሰድ የሚችለው አንድሬው ካርኒጌ ወይም ደግሞ ያው ሁላችንም በብረታ ብረት ኢንዱስትሪው ላይ የምናውቀው አሜሪካዊ አንተርፕረነር ነውና እንደዛ ያለ ነው አሁን ለነበረበት ትልቅ መሰረት የጣለው ምናልባት ደግሞ ወዳሁኑ ወዳለንበት ያው ሌሎችም ጓደኞቼ ድሉ ልስጣቸውና አሁን ወዳለንበት ደግሞ ጽንሰ ሐሳብ ስንመጣ በሁለት ነገሮች አሁን ያለንበት ጽንሰ ሐሳብ ተቀባይነት አግኝቷል የመጀመሪያው ምንድነው በፊት በነበሩት ክፍለ ዘመናት ላይ አንተርፕረነር ወይም ደግሞ ስራ ፈጠራ የሚባለው በትልልቅ ኮርፖሬሽኖች ላይ ወይም ደግሞ ትልልቅ ድርጅቶች ነበሩ እንደ ትልቅ ስራ ፈጣሪ ተብሎ ኢኮኖሚ ላይ ትልቅ ለውጥ ያመጣሉ ተብሎ የሚታሰቡት አሁን ደግሞ ስናየው ለኢኮኖሚ ትልቅ አስተዋጽኦ ከሰራተኛም ከመስጠት አንፃር የተለያዩ ካፒታሎችን ወደ ኢኮኖሚው ከመውሰድ አንፃር አነስተኛና መካከለኛ ቢዝነሶች ትልቅ ለውጦች ያመጡ ነውና ያሁን ያለው ጽንሰ ሐሳብ ይሄንን ስለሚደግፍ በዚህ ተቀባይነት አግኝቷል በሁለተኛ ደረጃ ደግሞ ከ1970 በኋላ አንተርፕረነርሺፕ በተለያዩ ሀገሮች ላይ እውቅናዎችን ያገኘ መጥቷል በተለይ በአደጉት ሀገሮች ላይ አንተርፕረነርሺፕ እንደ ትልቅ ኢኮኖሚ አነቃቂ ከሚባሉ ነገሮች ውስጥ እንዳንዱ ነውና በእነዚህ ሁለት ነገሮች አሁን ተደረስንበት አንተርፕረነርሺፕ ጽንሰ ሐሳብ እንደ ሐሳብ ፕላስ ደግሞ እንደ ስራ ትልቁን መሰረት ጥሏል የሚል ነው እሺ ማልቲ አመሰግናለሁ ኑሪ ኦኬ መልካም እንግዲህ ኻሊድ እንደገለጸው ያው እሱ ካቆመበት እንዲሁ ልቀጥልና አሁን ባለንበት እንግዲህ የተለያዩ ሀገሮች ትልቅ ትኩረት የሚሰጡት ለኢንተርፕረነርሺፕ ማለት ነው ምክንያቱም በተለይ አሜሪካን እንወስድ እንግዲህ አደጉ ከሚባሉት ሀገራቶች አሜሪካን ስንወስድ አሜሪካ እንግዲህ በርካታ ኢንተርፕረነሮች ነበሯት ማለት ነው ስለዚህ ይሄንን አሜሪካ ኢንተርፕረነሮች በመኖራቸው ነው አሁን ላለችበት ደረጃ ላለችበት እድገት የደረሰችው ማለት ነው እንዲሁ በ1997 ከአሜሪካ ወጣ ስንት ቶኒ የእንግሊዝ ጠቅላይ ሚኒስትር የነበረው የተናገረው ምንድነው ቶኒ ብሌር የተናገረው ነገር ነበር እቺ ሀገራቸውን የኢንተርፕረነር ሀገር ማድረግ ምክንያቱም የኢንተርፕረነር ሀገር ሆነች ማለት ስራ ፈጠራ አለ ስራ ተፈጠረ ማለት እንግዲህ በርካታ ሰዎች በርካታ የስራ እድሎች ይፈጠራሉ ስራ አጥነት ይቀንሳል ድህነት ታሪክ እየሆነ ይሄዳል ማለት ነው ሌሎችም ሀገሮች መጥቀስ እንችላለን ለምሳሌ ዶክተር አንድ ህንድ ዶክተር አለችና እሷም የጠቀሰችው እንትን አለ የህንድ ህዝብ 1% ብቻ በኢንተርፕረነርሺፕ ሰልጥኖ ስራውን በጀምሩ ህንድ ሀገር ውስጥ ድህነት ታሪክ ይሆናል ብሎ ያስቀመጡበት አግባብ አለ ማለት ነው ስለዚህ ነው ወደ ዝርዝር ስንገባ የታሪክ ሂደቱ ከ14ኛው ክፍለ ዘመን አንስቶ አሁን ያለንበት ደረጃ ሄደበት መንገድ ይሄ ነው እስቲ ሙሉ የምትጨምረው ነገር ይኖርሃል ምናልባት ያው በደንብ ተነስቷል ምናልባት ሪሰንት በቅርብ ያሉ አመታት እነዚህ ከ19 እስከ 21ኛው ክፍለ ዘመን ኢንተርፕረነር ያው ኢንተርፕረነርሺፕ እየተቀየረ ነው ትርጓሜውም አመለካከቱም የመጣው ለምሳሌ ወደ 20ኛው 19ኛው ክፍለ ዘመን አካባቢ ስናይ ምንድነው ኢንተርፕረነርሺፕ ወይንም አንድ ኢንተርፕረነር አንድ ሰው ይባላል ተብሎ የሚገመተው ምንድነው ቀደም እንዳልነው ሌበር አለ የራሱን ስኪል አለ ማቴሪያል እና ካፒታል እሱን በማቀናጀት ለፐርሰናል ካፒታል ፎርሜሽን ወይንም ግለሰባዊ ሀብት ከማካበት ወይንም ከመፍጠር አንፃር የሚያደርገው እንትን በተለያዩ የሥራ መስኮች
በአገልግሎት ዘርፍ ሊሆን ይችላል፣ በማምረቻ ኤሪያ ሊሆን ይችላል፣ በስኪል ኤሪያዎች ላይ ፕሮፌሽናል ሙያዊ በሆኑ ኤሪያዎች ላይ ይህን የሚፈጥረውን ነገር እንደ ኢንተርፕረነርሺፕ እየተያዘ የመጣበት ሁኔታ አለ። ከዛ አልፈን ደግሞ ወደዚህ ወደ ቅርብ ዓመታት ስንመጣ ኢንተርፕረነርሺፕን ከቅድም ካልነው ፈጠራ ብቻ ሳይሆን ሞሮፍ ወደ ካፒታል ፎርሜሽኑ ላይ እያተኮረ የመጣበት ሂደቶች አሉና ወደዛ የቅድም ከግብርናው እንዳልነው ከመንግስት አድሬስ ከማድረግ ጀምሮ እየተቀየረ ወደ ካፒታል ፎርሜሽን የደረሰበት አግባብ ነው ያለው። ኦኬ ተመልካቾቻችን ውይይታችንን አልጨረስንም፣ እንቀጥላለን። የአፍታ ረፍት ከወሰድን በኋላ እንመለሳለን። ሰላም አለይኩም ወራህመቱላሂ ወበረካቱ። كن سعيدا كن فريدا عش بفخر في الحياة لا تبالي فالمعالي بالتحدي لا سواه كن سعيدا كن فريدا عش بفخر في الحياة لا تبالي فالمعالي بالتحدي لا سواه بالتحدي لا سواه حرر النفس ولا تحيا هباء ተመልካቾቻችን ከረፍት በኋላ ተመልሰናል። ከረፍት በፊት ያነሳን ስንወያይበት የነበረው አጀንዳችን ምንድነው የነበረው? የስራ ፈጠራ ታሪካዊ አመጣጡን እያየን የነበረው። እንግዲህ ወንድሞች እያነሱት የነበረው ሂደት እንግዲህ የኢንተርፕረነርሺፕ ወይም ስራ ፈጠራ የሚባለው ረጅም ጊዜ ታሪክ ያለው የማህበራዊ ሳይንስ አንድ ዘርፍ መሆኑንና በዚህ ሂደት ውስጥም ደግሞ በመጀመሪያ ደረጃ በ14ኛው ክፍለ ዘመን የገበሬዎችን ታክስ በመሰብሰብ ሰዎች ይሄ እንደዚህ አይነት የስራ ፈጠራን እንደጀመሩ ከዛም እያደገ ደግሞ ሲመጣ እነዛ ገበሬዎች ከታክስ ያገኙትን ወይም ከዛ ስራ ዘርፍ ያገኙትን ገንዘብ ወደ ሌላ የመሬት ግዢ ውስጥ በመግባት ስራቸውን ማስፋፋት ውስጥ እንደገቡ በሂደትም ደግሞ የግንባታ ዘርፉ የኮንስትራክሽን ዘርፍ የምንለው ሲመጣ በ17ኛው ክፍለ ዘመን እዛ ላይ ደግሞ ኃላፊነቱን ወስደው ያሉትን ስጋቶች ሁሉ ወስደው እዛ ስራ ላይ እንደተሰማሩ በኋላም ደግሞ 18ኛው ክፍለ ዘመን ላይ የኢንዱስትሪው አብዮት ከመምጣቱ ጋር በተያያዘ እዚህ ላይ ከፍተኛ የኢንተርፕረነሮች ወይም የስራ ፈጣሪዎች መምጣታቸውን እንደገናም ደግሞ አሁን እያደገ አሁን ላይ ለደረስንበት የኢንተርፕረነርሺፕ ወይም የስራ ፈጠራ ታሪካዊ ሂደት ላይ መድረሳችንን እያነሳን ነበረ። ምናልባት ካልተሳሳትኩኝ አሁን ላይ ደግሞ የአይቲው ወይም የኢንፎርሜሽን ቴክኖሎጂ የምንለው ከፍተኛ እንትን ነው አይደል? ዛሬ ዓለም ላይ ካሉ ቢሊዮነሮች ውስጥ ምናልባት ባለፈው አንድ ኢንፎርሜሽን ስሰማ ከ17 ወደ 15 ወይ 16 የሚሆኑት በዚህ በአይቲ ዘርፍ ላይ ያሉ ስራ ፈጣሪዎች ናቸው እነ ቢል ጌትን ጨምሮ ማለት ነው። እና ይሄ የኢንፎርሜሽን ቴክኖሎጂው ማደግ ደግሞ እንደዚሁ ለስራ ፈጠራ ከፍተኛ አስተዋጽኦ እያደረገ መሆኑንም በዚሁ አንስተን እንድናልፍ ፈልጌ ነው። በቀጣይ የምናነሳው ነጥብ ደግሞ ምንድነው እስቲ እነዚህ ስራ ፈጣሪዎች ሚናቸው ምንድነው የሚለውን እስቲ እያነሳን ነው ያያለን። ሁላችሁም የሚሰማችሁን ሐሳብ እያነሳችሁ ውይይታችንን እንቀጥላለን። እስቲ ኑረዲን ካንተ ልጀምር። ኦኬ መልካም። እንግዲህ እነዚህ ኢንተርፕረነር የምንላቸው ወይም ስራ ፈጣሪ የምንላቸው ሰዎች ሚናቸው በጣም ያው ብዙ ሚና አላቸው። አንዱ ሚናቸው ምንድነው? አንድ ነገር እንግዲህ ክሬት ያደርጋሉ፣ አዳዲስ አይዲያዎችን ይፈጥራሉ ማለት ነው። አዳዲስ አይዲያዎችን ይፈጥሩና እነዚህ አዳዲስ አይዲያዎችን ከፈጠሩ በኋላ ይሄን አዳዲስ አይዲያ ወይም ሐሳብ እንግዲህ ወደ ተግባር እንዲተረጎም ያደርጋሉ ማለት ነው። አዳዲስ ሐሳብ ሲባል እንግዲህ ምርት ሊሆን ይችላል፣ አገልግሎት ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል ማለት ነው። ስለዚህ በተለይ ፈጠራ የሚባለው ነገር ላይ ማን ነው ክሪኤቲቪቲ የሚባለው ትልቅ ነገር ነው። ያልነበረውን ነገር ሊፈጥሩ ይችላሉ፣ የነበረውን ሊያሻሽሉ ይችላሉ። ኦኬ በዚህ ደረጃ ላይ ያው የሰው ልጆች በሁለት ነው እንግዲህ የሚከፍሉንና ራይት ማይንድ እና ሌፍት ማይንድ ተብሎ በፈጠራ ላይ ማለት ነው። የግራ
የቀኝ አእምሮና የግራ አእምሮ ሰዎች ተብለን ነው እንግዲህ የምንከፈለው። የቀኝ አእምሮ የሚባሉት ምን አይነት ሰዎች ናቸው? በጣም በርካታ ሐሳቦችን ያፈልቃሉ። የተለያዩ አዳዲስ ሐሳቦች ይፈልቃሉ ከነዚህ ሰዎች። ስለዚህ እነዚህ ሰዎች ሐሳብ አፍላቂ ናቸው ማለት ነው። እነዚህ የሚፈልቁት ሐሳቦች ሌላኛው ሁለተኛው ግሩፕ ምንድነው? ይሄ የግራ አእምሮ የሚባሉት ደግሞ እነሱ ደግሞ ተግባር ላይ ነው የሚያተኩሩት። መተግበር ነው። ያ ማለት ምን ማለት ነው? እነዚህ ሰዎች ተጋግዞ ነው አብሮ መሄድ የሚችሉት። እንዱ የተለያዩ ሀገሮች ለምሳሌ አሁን ጃፓንን ልንወስድ እንችላለን። ጃፓን አሁን በዚህ ጉዳይ ላይ ሞር ኦፍ ትልቋ የህዝቦቿ ምንድነው የተግባር ሰዎች ናቸው ነው የሚባለው። አሜሪካን ብንወስድ ደግሞ እንዲ ክሪኤቲቭ አዳዲስ አይዲያዎች ማፍለቅ ላይ ነው እነሱ ሞር። ስለዚህ አሁን እንዱ በቀላሉ ለማየት ብንሞክር በአንድ ቤተሰብ ውስጥ ወይም በአንድ ሀገር ውስጥ እንዱ በአንድ ቤተሰብ ባልና ሚስትን እንውሰድ። ሁለቱም ተመሳሳይ ከሆኑ ሐሳብ አፍላቂ ብቻ ናቸው ማለት ተለያዩ አይዲያ ደስ ብሎ ሐሳቦች ይኖራሉ፣ ግን ወደ መሬት ላይ ተግባር ላይ አይውሉም ማለት ነው። ያ አስቸጋሪ ነው። ሁለቱ ግን ሐሳብ አፍላቂና ተግባሪ አንድ ላይ ከተገናኘ ትልቅ ነገር ይመጣል። ለዚህ ነው ቲዮሪሽያን ኤንድ ፕራክቲሽነር ምንለው ማለት በትክክል እንደዛ። ከዚህ ጋር አሁን ይሄ ለምሳሌ ወደ ሀገራችን እንደው አንዳንድ ጸሐፊዎች ያስቀመጡት ነገር አለ ስለ ሀገራችንም እንደው ምክንያቱም ሀገራችን ላይ በጣም በርካታ ሪሰርቾች አሉ፣ ጥናቶች አሉ የተጠኑ በየዩኒቨርሲቲው በየምናው የተጠኑ በሼልፍ መደርደሪያ ላይ የተቀመጡ በርካታ አዳዲስ ደስ የሚሉ ሐሳቦች አሉ። በተግባር የምትተገበሩት በጣም ጥቂት እዚህ ግባ መባሉ አይደለም ማለት ነው። ለዚህ ነው እንደው አብዛኛው ኢትዮጵያዊ እንግዲህ እንደው ሐሳብ አፍላቂ ነው ተብሎ ነው እንግዲህ የሚባለውና ስለዚህ ኢንተርፕሪነሮች ስራ ፈጣሪ ናቸው። ስራ አዳዲስ ሐሳቦችን ይፈጥራሉ ማለት ነው። ይሄ ነው እንግዲህ በእኔ በኩል ለጊዜው ሲያነሳ ትዝ ያለኝ ነገር ነበር እንደተባለው የተለያዩ ትምህርት ተቋሞቻችን ላይ በጣም ብዙ አይዲያዎች አሉ። በጣም ምናልባት ሀገርን ሊቀይሩ የሚችሉ ብዙ ጥናቶች ይካሄዳሉና አንድ ጓደኛዬ ሁሌ የሚላት አባባል ነበረችና vision without action is like a television ይላል እና እዛ ላይ የተደረደሩት ሞሮፍ እንደዛ ሆኖብኛል። እስቲ ተርጉሙ ካንተ ተርጉሙ። ምክንያቱም ብዙ ራእዮች ብዙ እቅዶች ወደ ተግባር ካልተገለበጠ just እንደ ቴሌቪዥን ነው። ቴሌቪዥን ሆኖ አይተ ዝም ነው የምትለው ያትፈተ ለተኛ ትችላለህ። እና ሁሌ አይዲያዎች ወደ ተግባር ካልተቀየሩ ህልም ናቸው። በቃ ኖርማል ነገር ነው እና የግድ መቀየር ያለባቸው የተሰሩ ሪሰርቾች የተለያዩ ጽሁፎች ጥናታዊ ጽሁፎች እንደዚህ ሀገርን የሚለውጡ ብዙ ታሪክ የሚሰሩ ነገሮች አሉና ግን እኛ ሀገር ላይ ሼልፍ መደርደሪያ ተደርገው ነው የሚወሰዱት። ወደ ከንተናችን እንዳንወጣ ጥሩ ነው። አንተርፕረነሮች ያላቸው ሮልን በተመለከተ ምናልባት ያደጉት ሀገሮች ምንድነው የሚሏቸው ማደግና ያለ ማደግ በሀገሪቱ ውስጥ አንተርፕረነርሺፕ አለ ወይስ የለም ከሚለው ጥያቄ ጋር ቀጥታ የሆነ ግንኙነት አለው። ምክንያቱም ለአንድ ሀገር ማደግ ትልቁን ሚና የሚጫወቱት እነዚህ አንተርፕረነሮች ናቸውና ከሚናቸው ጋር ምናልባት እኔ የኢኮኖሚው ላይ የሚኖራቸው ሚና ብቻ ላንሳ። ኢኮኖሚው ላይ እንዳልኩ እንግዲህ ኢኮኖሚን የሚያንቀሳቅሰው ብዙዎቻችን ባንክ ነው የሚመስለን። ይሄ ግን የተሳሳተ ግንዛቤ ነው። የአንድን ሀገር ኢኮኖሚ የሚያንቀሳቅሱት አንተርፕረነሮች ወይም ደግሞ የሥራ ፈጣሪዎች ናቸው። እና ኢኮኖሚው ላይ በጣም ብዙ ሚናዎች መጫወት ይችላሉ። ለምሳሌ ካፒታል ፎርሜሽን ምንለው አለ። ኢኮኖሚ የሚንቀሳቀሰው በተለያዩ ካፒታል ነው። ወንድሜ ኑሬ እንደገለጸው አንተርፕረነሮች ስራ ይፈጥራሉ። ስራ ሲፈጠር ደግሞ የተለያዩ የሥራ ቅጥሮች ይኖራሉ ወይም ደግሞ ስራ አጡን ይቀንሳል። እነዚህ ስራ ደግሞ አዳዲስ የተፈጠሩ ስራዎች ደግሞ በፕሮዳክት ሊሆን ይችላል በሰርቪስ ወይም በአገልግሎት ሊሆን ይችላል በተለያዩ መልኩ ለገዢዎች ወይም ደግሞ ለኮንሱመሮች ይደረሳል። በዚህ መልኩ የተለያዩ
ገንዘቦች እየመነጩ ይመጣሉ ማለት ነው። ገንዘቦች ደግሞ ሲመነጩ የአንድን ኢኮኖሚ ከፍተኛ የሆነ የማነቃቂያ ስራ አለው። ባንክ ወይም ደግሞ ሴንትራል ባንኮች ወይም ደግሞ ማዕከላዊ ባንኮች የሚጫወቱት ሚና ምንድነው? ይህንን ገንዘብ ሬጉሌት የማድረግ ሚና ነው እንጂ ዋናውን ኢኮኖሚን የሚቆጣጠሩት እነዚህ አንተርፕረነሮች ናቸውና ትልቁን ይሄ ካፒታል ፎርሜሽን የምንለው ላይ ትልቅ ሚና አላቸው። በሁለተኛ ደረጃ በከፍተኛ ሁኔታ የስራ አጥን የመቅረፍ ሚናን ይጫወቱልናል አንተርፕረነሮች። ምክንያቱም ያው በአሁን ጊዜ እንደውም ዩኒቨርሲቲዎች ላይ ጥሩ እየተጀመረ ያለ ነገር ምንድነው? ተመራቂ ተማሪው ሁሌ ቅጥርን ብቻ እንዳይጠብቅ። ምክንያቱም ያው መንግስት ሁሉንም ቀጥሮ አይችልም። ያው ኢኮኖሚክ ሴክተር ምንለው መንግስት አለን፣ ከዛ በኋላ የግሉ ሴክተር አለ። ሁለቱም የራሳቸውን የቻለ ሰራተኛ ከወሰዱ በኋላ ሌላው ምንድነው የሚሆነው? አየር ላይ ነው የሚቀረው ማለት ነው። ስለዚህ በአንድ ሀገር ላይ ይሄ አንተርፕረነር ወይም የስራ ፈጣሪነት በከፍተኛ ሁኔታ መንግስትን ከማገዝም አንፃር በሀገሪቱ ላይ የሚከሰቱትን የስራ አጥነት በጣም በከፍተኛ ሁኔታ የመቀነስ ሚናዎችን ይጫወቱልናል። ሌላኛው ምንድነው? ስታንዳርድ ኦፍ ሊቪንግ ወይም ደግሞ የኑሮ ደረጃችንን ያሻሽላሉ። ምክንያቱም ዋናው አንተርፕረነር ያው ቅድም ጥንሰ ሐሳቡ ላይ ስንወያይ ያለው ነገር ምንድነው? ሁሌ ችግር ሲከሰት ከችግሩ ጋር መፍትሄ የሚያመጡ ሰዎች ናቸው አንተርፕረነሮች። ስለዚህ ኑሯችን ላይ ቀለል ያለ ኑሮ ነው መኖር ያለብን። ይሄን ቀለል ያለ ኑሮ ነው እንድንኖር የሚያስችሉን አንተርፕረነሮች በሚፈጥሩት ፈጠራዎች ነው። ለምሳሌ አውሮፓ ሀገሮችን ብንወስድ በከፍተኛ ሁኔታ ቅዝቃዜ አለ። እኛ የሰሞኑ ቅዝቃዜ እያሳበደን ነው። እዛ ደግሞ በከፍተኛ ሁኔታ ቅዝቃዜ አለ። ይሄንን ቅዝቃዜ ደግሞ ለመቅረፍ አይዲያዎች ይመጣሉ። ምንድነው መደረግ ያለበት? በቃ ቤት ውስጥ ሂተር መግጠም ነው ወይም ደግሞ ማሞቂያ መግጠም ነው። ቤት ውስጥ ደግሞ ስገጥም የተወሰነ ኤሌክትሪክ ኮንሰምፕሽን ወይም ደግሞ ኤሌክትሪክ ፍጆታው ይጨምራል። ይሄን ደግሞ የምትከፍለው የተለያዩ ስራ ፈጣሪዎች በሚከፍሉት ነውና አንተርፕረነርሺፕ ሁሌ ወይም ደግሞ ስራ ፈጣሪዎች ኢኮኖሚው ላይ ምንድነው የኑሮ ደረጃችንን የተሻለ ኑሮ ወይም ደግሞ ኑሮን በቀላሉ እንድንኖር በተለያዩ ፈጠራ በሚፈጥሯቸው መሳሪያዎችም ሊሆን ይችላል፣ አይዲያዎችም ሊሆን ይችላል ቀለል ያለ ኑሮ እንድንኖር ያደርጉናል ነው። ሌላኛው ምንድነው? ከኢኮኖሚ ጋር ተያይዞ የአንድን ሀገር ጂዲፒ ወይም ደግሞ ኢኮኖሚ የሚለካ በጂዲፒ የሚል ነው። የነፍስ ወከፍ ገቢ የምንለው የነፍስ ወከፍ ገቢ ሳይሆን የነፍስ ወከፍ ገቢ ያው ፐር ካፒታል ኢንካም ምንለው ነው። እሱንም በማሳደግ አኳያ ትልቅ ሚናዎች አላቸው። ምክንያቱም ስራ ይፈጠራል። ስራ ሲፈጠር ምርቶች አሉ። ምርቶች ደግሞ ይሸጣሉ፣ ገንዘቦች ይገኛሉ። ይሄ ገንዘቦች ደግሞ ሰራተኛውና አንተርፕረነር ነው የሚያገኘው። ስለዚህ ይሄ ፐር ካፒታል ኢንካም ወይም ደግሞ የነፍስ ወከፍ ገቢው ለአንድ ሀገር እየጨመረ ይሄዳል ማለት ነው። የአንድ ሀገር ደግሞ ፐር ካፒታል ወይም ደግሞ የነፍስ ወከፍ ገቢ ሲጨምር የሀገሪቷም ኢኮኖሚ በዛ ቁጥር እየጨመረ ይሄዳልና ኢኮኖሚው ላይ በተለይ አንተርፕረነሮች ትልቅ ሚና ነው የሚጫወት። ምናልባት ወንድሜ ካሪድ ካነሳው ላይ ለመጨመር ኢንተርፕረነርሺፕ ወይንም ስራ ፈጣሪዎች በኢኮኖሚው ላይ ያላቸው ሮል ወይንም አዎንታዊ ተጽዕኖ አንደኛው ቅድም እንደተባለው ካፒታል ፎርም ከማድረጋቸው በፊት ወይንም ያው ገንዘብ ከማግኘትም ባሻገር ቫልዩ ክሬት ያደርጋሉ፣ ሴቶች ይጨምራሉ በነገሮች ላይ። ለምሳሌ ለብዙ አመታት በአንድ አይነት ስታይል የቆየን የስራ ሁኔታ የተለየ ቫልዩ ጨምረህበት ስታመጣው የተሻለ ሊቪንግ ስታንዳርድ ይፈጥራል። ሁለተኛ ደግሞ የተሻለ ቫልዩ ይኖራል። ለምሳሌ እንደው ዝም ብለን ምናልባት ምሳሌው ብዙም እንትን ላይሆን ይችላል። ብዙ ጊዜ አሁን ኢትዮጵያ ውስጥ ረጅም ጊዜ ያየናቸው የዳቦ ቤቶች አሉ። ኦኬ አሁን ደግሞ እየመጡ ያሉ የዳቦ እንትኖች ታያለ እና እዚህ አካባቢ ላይ አሁን ቫልዩ ስለተጨመረ ነው ወይንም እሴት ስለተጨመረባቸው ነው። አሁን የተሻለ ክፍያ ከፍለን እኮ ነው ያን እነዛን ዳቦች እየገዛን ያለ ነው። ለምሳሌ ያኛው 1 ብር ከሆነ እነዚህ አሁን ሰሞኑ በሚከፈቱ አንዳንድ ዳቦ ቤቶች አካባቢ ያለውን ዳቦ ጨምረህ ትገዛለህ። ለምን? እሴት ተጨምሮበታል። ቫልዩ ክሬት ቫልዩ አድርገዋል። ስለዚህ እነዚህ ሰዎች የተሻለ ገንዘብ ሲያገኙ ካፒታላቸው ያድጋል። ስለዚህ አንደኛው ኢንተርፕረነር ወይንም ስራ ፈጣሪዎች በኢኮኖሚው ላይ ያላቸው ትልቅ ሮል አዎንታዊ ተጽዕኖ ምንድነው? እሴትን ይጨምራሉ። ሁለተኛ ካፒታል ፎርም ያደርጋሉ።
ካፒታል ፎርም ሲሆን ደግሞ ገንዘብ ትራንዛክት ማድረግ ይጀምራል በኢኮኖሚው ላይ መንቀሳቀስ ይጀምራል በኢኮኖሚው ላይ ገንዘብ ተንቀሳቀሰ ማለት ብዙ ስራ አጥ የነበረ ማህበረሰብ ወደ ስራ የሚገባበት ኦኬ እንደዚህ አይነት ነገሮች ስራ ካለ ሰራተኛ ያስፈልጋል አንኤምፕሎይመንት ወይንም ስራ አጥነትን መቀነስበት ሌላው ማርኬት ኢንኤፊሺየንሲ የምንለው ነገርም ይመጣል ለምሳሌ ብዙ ጊዜ ተወዳዳሪነት ይጠፋና አንድ ቢዝነስ በትንሽ ሰዎች ወይንም በትንሽ አካባቢ ተይዞ ታጥሮ ተይዞ ከስተመሩ ወይንም የተጠቃሚው አካል አማራጭ ስለሌለው ይደግ ስለዚህ አልሻሻለም ባለበት ይመጣል እነዚህ የሥራ ፈጣሪዎች ግን ሞር ሲመጡ ምንድነው ያ ሰውዬ ትጎትተዋል ቅድማውን ያነሳውት ኤግዛምፕል አለ አሁን ብዙዎቹ ዳቦ ቤቶች ራሳቸውን እየቀየሩ ምክንያቱም አለበዛ ከኢኮኖሚ ይወጣሉ ዴፊኒትሊ ግን እነዚህ ፈጣሪዎች ባይመጡ ኖሮ ምንድነው ባሉበት ሜቢ ከዚህ በኋላ 40-50 አመትም ሊቀጥሉ ይችላሉ ነበር ነገር ግን አሁን እንትኑን ያነቃቃሉ ማለት ነው ዴፊኒትሊ አሁን በቃ እየተቀየሩ ነው ሰርቫይቫል ለመቆየት ኢኮኖሚው ላይ ለመቆየት ተሻለ ነገር ይዛ መገኘት ነው ውድድርን ስለዚህ ጤናማ የሆነ ውድድርን ይፈጥራል ጤናማ ውድድር ደግሞ ለተጠቃሚው ትልቅ እንትን አለው ሌላው ሪስክ ይወስዳሉ ወይንም ስጋትን ይወስዳሉ ከዛ በፊት ግን አንድ ነገር ጨምሬ ተቀጥላለህ ንግግርህም ማለት ነው እንደው ይሄ ፉክክር መባለው ነገር መልካም ጥሩ አይነት ፉክክር ማለት ነው አሁን ምንድነው በሀገራችን ውስጥ ለምሳሌ እንበልና አንተ ሻይ ቤት ከከፈትክ እኔም ሻይ ቤት ነው የምከፍተው ጸጉር ቤት ከከፈትክ ጸጉር ቤት ነው ሁሉም በቃ ያንኑ ነው ምንም የጨመረበት ነገር እኮ ቫልዩ አድ ሳይደረግ ሌላ የተለየ ነገር ሳንጨምር እንደው እየተከታተን አሁን ግን ምንድነው የሚያስፈልገው እሱ ባለው ላይ ማለት ነው አንተ ባለህበት የምትቆም ከሆነ በርካቶች አሻሽሎ በልጦ ያመልጡሃል ይጥሉሃል ስለዚህ አንተ ለምሳሌ እንበልና ዳቦ ቤት ከፍተህ ከሆነ ነገ እኔ ደግሞ ያንን ዳቦ እንዳለ ሆኖ ሌሎች ተጨማሪ አሰራሮችን ሲስተሞችን ተጠቅሜ እመመጣ ከሆነ አንተ ከገበያ ውጭ ያደርጋለሁ ማለት ነው በዛው አጋጣሚ እንግዲህ ተመልካቾቻችንም ያው ከዚህ ጥሩ ግንዛቤ ይጨብጣሉ ብዬ ነው ብለን ነው እንግዲህ ኤክስፔክት እናደርገው በተለይ ውድድሩ ላይ ማለት ኤከሌ የሆነ ዳቦ ቤት ስለከፈተ መክፈት ብቻ ሳይሆን ምንድነው እኔ አዲስ ያመጣሁት ነገር ምን ጨምር ያለው እዛጋ ኦኬ ዳቦ ስለተከፈተ ምን ያህል ተፈላጊ ነው ዳቦ ህዝብ ዳቦ ነው ፈልጎ ወይስ ሶፍት ነው ፈልጎ ወይስ እንጀራ ነው ፈልጎ ብቻ ማጥናት ያስፈልጋል ነውና መልካም ፉክክር ካለ ከስተመሩ ተጠቃሚ ነው ሆኖ ተጠቃሚው ማለት ነው ምክንያቱም በፉክክር መሃል ላይ የተሻሉ ኳሊቲ ጥራታቸውን የጠበቁ አቅርቦቶች ይቀርባሉና እንትነን ያው አንዳው ግን ይቅርታ ተገባለ ሙቤ መርካቶ ላይ አሁን ብዙዎቹ ስሞች ብዙዎቹ ቦታዎች ከሰማቸው ቀጥሎ ተራ የሚባል አለ ምናለሽ ተራ ሲዳሞ ተራ ቦምብ ተራ ምናምን ተራ የሚባል ነገር አለ እዛ አካባቢ ላይ የሚሸጡት ነገሮች በአብዛኛው አንድ አይነት የሆኑ ነገሮች ናቸው አስተውላችሁ ከሆነ ማለት ነው እና የሆነ ቦታ ላይ ለምሳሌ ሲዳሞ ተራ የሚባለው አካባቢ ላይ ብረታ ብረት ነገሮች ምናምን የሚሸጡ ከሆነ በቃ ብረታ ብረት እዛ አካባቢ ተራ ነው ተግባባ ስለዚህ ከዛ ተነስቶ ነው እንግዲህ ተራ የሚለው ቃል ራሱ የመጣውና ይሄ ገበያ ውድድሩ ፉክክሩ አዲስ ነገር ከመፍጠር ይልቅ አንዱ የሰራውን ነገር ተከትሎ የሚሄድ ባህል ነው በአብዛኛው ያለንና ይሄ ማለት ምን ማለት ነው ይሄ ኢንተርፕረነር ወይም ስራ ፈጣሪነት ከህሎት ያነሰን መሆኑን ራሱ ያመለክታልና እስቲ ይሄንን ካለን እስቲ አንተ ደግሞ ሐሳብህን ቋጨልን እኔ እዚሁ ላይ አሁን ባደሳው ነገር ላይ ስጋትን ይወስዳሉ ኢንተርፕረነሮች ስንል አሁን ያልከው ተራዎች እየተፈጠሩ ያሉት በዚህ ምክንያት ነው ለምሳሌ ሳጥን ተራ እንበል ለምሳሌ ምሳሌ ነው ምናልባት ተመልካቾቻችን አንዳንድ ጊዜ እንትንም እንዳይሉና እዛ አካባቢ አንድ ኢንተርፕረነር ቦታውን ከተለያየ አግባብ ልብስ ቤት በሰራ አውቶቡስ ተራ አካባቢ ሊሆን ይችላል ከክፍለ ሀገር የሚመጣው ሰው ምናምን ሰምቲንግ ሊገዛ ይችላል ብሎ አስቦ እዛ አካባቢ አውቶቡስ ተራ አካባቢ ያሉ ኤሪያዎችን ከፍቶ ሊሆን ይችላል በተሻለ አሴት ጨምሮበት ከዛ በኋላ ምን ታያለ እየቀጠለ ስጋ ቤት የነበረው ወደ ልብስ ቤት እንትን የነበረው ዳቦ ቤት እየተቀየረ ይሄዳል አሁን ምንድነው ኢንተርፕረነር ትልቅ ሮላቸው አንዱ ምንድነው የሌሎችን ሰዎች ሪስክ ወስደው ነው ያኔ ጀመሩት ያን ሪስክ ተጠቅሞ ሌላው የሚቀጥልበት አግባብ አለ እኔ ተራ ሆኖ መቀጠሉ እንደ ኢኮኖሚ ስታው ችግር የለው እንደ ኢኮኖሚ ያን ስራ መቀጠላቸው ቫልዩ አድ
አሴት ሳይጨምሩ መሄዱ ነው እንጂ መጥፎ ፓርቱ አንድ ቦታ ላይ መሆኑ ከኢኮኖሚ አንፃር ስታየው በአንድ ቦታ ላይ አማራጭ የተለያየ ነገሮችን ብዙ ጉልበት ጊዜ ሳታባክን መታረገው ነገር ነው ብዙ በተለመደው አገሮችም ይደገፋል ሞል እየተባለ በውጭ ዓለምም ሲሄድ አንዳንድ ሞሎች ላይ በአንድ እንትኖች ብቻ የሚደረግበት አግባብ አለ ግን አሴት አልተጨመረበትም ያ ሰው እየጀመረውን እየቀጠለ የሚሄድበት ነገር አለና ከዚህ አንፃር የተራ የሚባለው ነገር ላይ እንትን ሪስክ ይወስዳሉ ሮሩ ላይ ኢንተርፕረነር ከዚህ አንፃር ትልቅ እንትን አለው ብለን እናስባለን ተመልካቾቻችን እንግዲህ ስንወያይበት የነበረውን ርዕስ እንደሰማችሁት ነው ኢንተርፕረነርሺፕ ማለት ምን ማለት ነው ስራ ፈጣሪ ስራ ፈጣራ ምን ማለት ነው ታሪካዊ ዳራው ምን ይመስል ነበር እነዚህ ስራ ፈጣሪዎች በአንድ ሀገር ላይ ያላቸው በተለይ በኢኮኖሚው ላይ ያላቸው ሚና ምን ይመስል ነበር የሚሉትን ነገሮች በሰፊው ተወያይተናል እንግዲህ ለዛሬ ያዝነው ፕሮግራም በዚህ ያበቃል ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ كن سعيدا كن فريدا عش بفخر في الحياة لا تبالي فالمعالي بالتحدي لا سواه كن سعيدا كن فريدا عش بفخر